አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነስራ ቲዩብ ተከታታይ ውድ ቤተሰብ ሰላም ብያለሁ። ሰላምታዬ ባላችሁበት ይድረስልኝ። ዛሬ እንግዲህ የዜን መጃን ለሳውዲ ሸበካ እንዴት ማሰር እንደምትችሉ በቅናሽ ብር ማለት ነው አፕሊኬሽን ተጠቅማችሁ በቅናሽ እንዴት መጠቀም እንደምትችሉ ነው ማሳያችሁ። በመጀመሪያ እዚህ ጋር ፕላይ ስቶር ላይ ትገቡና እቺን አፕሊኬሽን ማውረድ ይጠበቅባችኋል ማለት ነው። ስለዚህ ፕላይ ስቶር ላይ እንገባለን። ፕላይ ስቶር ላይ ተገባን በኋላ እዚህ ሰርች የሚለው ላይ እናደርገውና ወይንም ደግሞ እዚህ አፕ የሚለው ላይ ካደረጋችሁት እንደዚህ ይመጣላችኋል ማለት ነው። ሰርች የሚለውን ተጫኑ። ኦኬ እቺን አፕሊኬሽን ግዴታ ማውረድ ይጠበቅብናል። በቃ እቺ እኔ ስላወረድኩት እዚህ ጋር መጥቶልኛል ማለት ነው። ኑኔል ፕሌስ ትላለች። እቺን እንጫናታለን። ከዛ በኋላ እኔ ስላወረድኩት ኦፕን ብሎ ነው ይመጣልኝ። እናንተ ግን ዳውንሎድ ኢንስታል የሚል እዚች አይነት ምልክት ኢንስታል የሚል ይመጣላችኋል ማለት ነው። ዳውንሎድ ታደርጉታላችሁ። ይሄንን ካወረዳችሁ በኋላ ተመልሰን የት እንሄዳለን? ርሳላ ቦታ እንገባለን። ኦኬ ተመልሰን እሺ ቤተሰብ ከዚህ ተመልሻለሁ። ርሳላ ቦታ እገባለሁ ማለት ነው። በመጀመሪያ ካርድ እንሞላለን። ካርድ ሊኖረው ይገባል። ስልካችን ላይ 60 ብር ባለ 57ቱን አንድ ባለ 20ውን አንድ ጠልባችሁ የግዴታ እስከ ደሪባ ወደ 70 ሪያል ይፈጅባችኋል ማለት ነው። ወላ 80 ሪያልም ሊሆን ይችላል። ግዴታ ግን ካርዱ ስልካቸው ውስጥ የሚኖረው 60 ሪያል መሆን አለበት። 34 ሁለት አስመጥታችሁ መመጀን ትችላላችሁ። ባለ 34ቱን ሁለት ካመጣችሁ 60 ብር ይሆናል ማለት ነው። 4 ሪያል ያው ዳሪባ ነው እንደሚታወቀው። ስለዚህ የ60 ሪያል መጃን አስተሳሰር ነው ማሳያችሁና ግዴታ ካርድ ሊኖረው ይገባል ስልካችሁ ማለት ነው። ከዛ በመቀጠል እዚች ርሳላ ቦታ ገብተን እንዴት መመጃን እንደምንችል አሳያችኋለሁ። ኦኬ ርሳላ ቦታ ገባሁኝ። ርሳላ ቦታ ከገባው በኋላ ለ959 ምን ብዬ ልካለሁ? ለ959 312 እዚህ ጋር 959 ትጽፋላችሁ። እዚህ ጋር ደግሞ 312 ትጽፋላችሁ። ከዛ ሴንድ ምለውን ስትጫኑት ረሲድ ካለው ስልካችሁ ይቆርጣል ማለት ነው። አሁን እዚህ ጋር ቁጥር ከጻፍኩኝ ሌላ የምደዋወላቸውን ቁጥር ስለሚያወጣብኝ ለዛ ፍራቻ ነው ማለት ነው። ሶሪ። ከዛም ታደርጋላችሁ እዚህ 959 ትጽፋላችሁ። እዚህ ጋር ደግሞ 312 ከዛ ሴንድ የሚለውን ትጫኑታላችሁ። አለቀ። ይሄ ነው ፕሮሰሱ። ያው እኔ ቁጥር ብጽፍ እንዳለ የፋሚሊ ቁጥር ያመጣብኛል ማለት ነው። ለዛ ነው ሶሪ። መጀመሪያው ማዘጋጀት ነበረብኝ። ይቅርታ ጠይቃለሁ። ከዛ በመቀጠል ወደ አፕሊኬሽኑ እንገባለን። ወደ አፕሊኬሽናችን ከሄድን በኋላ የት ላይ እንደምታደርጉት አሳያችኋለሁ ማለት ነው። አፕሊኬሽናችሁን የምታደርጉት ግዴታ እዚህ ጋር ይሄ ይታያችኋል። እዚህ ጋር ታደርጉታላችሁ።
መርጣችሁ ማለት ነው። ይሄ ብዙ ነው የሚያስመርጠው። አሁን ይሄን ስቶፕ ልበለውና ኦኬ ስቶፕ አልኩት። እየሰራ ነበረ። አያችሁ ይሄን ስጫነው ብዙ የሚያስመርጥ ይመጣል ማለት ነው። ብዙ አለ ብዙ። ግን እኔ ይሄን ፌስቡክ የሚለውን ነው የመረጥኩት። እዚህ ላይ አድርጋችሁ ስታርት ትሉታላችሁ። ልክ እንደዚህ መቁጠር ሲጀምር እየሰራ ነው ማለት ነው። ማስታወቂያ ግዴታ ማየት አለባችሁ። ይሄንን አፕሊኬሽን ስትጠቀሙ መጀመሪያ ትነካላችሁ። ከዛ 9 ሰከንድ እዚህ ጋር ያመጣላችኋል። ግዴታ ደቂቃ መጨመር ስላለባችሁ ሰዓት አድ ሀውር ይላላያችሁ። ግዴታ ይሄንን ስትጫኑት ሰዓት ማስታወቂያ ባያችሁ ሰዓት ቁጥር 4 ሰዓት ይሰጣችኋል። እናንተ የምትፈልጉትን ሰዓት እዚህ ጋር እየደጋገማችሁ እየነካችሁ ማስታወቂያ ያያችሁ ሰዓታችሁን ሞልታችሁ መጠቀም ትችላላችሁ። እኔ አሁን ቀኑን ሙሉ ስንት ሰዓት ነበር የሞላሁት? 16 ሰዓት ነበር የሞላሁት። አሁን እያለቀ 1 ሰዓት ደርሷል ማለት ነው። እና እንደዚህ እያደረጋችሁ መጠቀም ትችላላችሁ። ይህችን ደግሞ ሎኬሽኗን እዚህ ጋር ነው የምታደርጓት። አያችሁ ሎኬሽን አለ እዚህ ጋር። ስታብል በእኛውንም ላሳያችሁ። አላህ ኦኬ እዚህ ጋር ይቺ እዚህ ጋር መሆን አለባት። አፕሊኬሽኗ እህቶች እዚህ ጋር መሆን አለባት። እዚህ ጋር ታደርጓታላችሁ። እዛ በትክክል ይሰራል። ይሄ ሳውዲ መጃን ነው በ60 ሪያል። በቃ ጨርሻለሁ። ሰላም አለይኩም።